መጽሐፈ ሄኖክ በጣም ትልቅ መጽሐፍ ነው። ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበችው ከሰጠችው ስጦታ መካከል አንዱ መጽሐፈ ሄኖክ ነው። ሄኖክ የአዳም ሰባተኛ ትውልድ ነው። ሰባት ትርጉም ቁጥር አለው። ለምሳሌ ሰባተኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌር፣ ያሬድ ሄኖክ ላይ ይደርሳል። ስምንተኛው ማቱሳላ ነው። አዳምን በገነት 7 ዓመት ነው የኖረው። 7 በጣም ብዙ ነገር ነው እንደምታውቂው፣ የሥነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ የእውቀትና የጥበብ ትምህርት 2 አይን፣ 2 ጆሮ፣ 2 አፍንጫ ቀዳዳ አፍ፣ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት፣ 7ቱ ሊቃነ መላእክት፣ ፀሐይ፣ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም 7ኛ ትውልድ የሆነው ሄኖክም ሞትን ሲያይ የተሰወረ ነው። ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከዓይነ ሞት ሰውሮታል ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየረ አየራትን፣ ስለ 12ቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፈ ሄኖክ በመባል ይታወቃል። መጽሐፈ ሄኖክ ይሁዳ የቅዱስ መጽሐፍ ጸሐፊ፣ የአዲስ ኪዳን ጸሐፊ አንዱ ይሁዳ ይባላል። በመልእክቱ ላይ ከመጽሐፈ ሄኖክ ጠቅሶ ጽፏል። መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው። ግን ያ መጽሐፍ ተሰውሮ ጠፍቶ ነበር። በጣም የለም ምድር ላይ የት ገባ አይታወቅም። ይሁዳ ጠቅሶታል። ሰው ከጠቀሰው የት ነው የሚገኘውና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ እንግዲህ ኢትዮጵያ ሀገር ግን ሲነበብ ሲተረጎም ቆይቷል። ይህ በጣም ትልቅ ጉዳይ ነው። እንደውም አሁን ምናልባት ዩቲዩብ የምታይ ከሆነ በጣም በዚህ ሰሞን ኦር ባሉት ቅርብ ዓመታት ውስጥ የኢትዮጵያ ሄኖክ፣ ኢትዮፒክ ሄኖክ የሚሉ ብዙ ነገሮች እየወጡ እንደሆነ ብዙ ይባላል። ጁቢሊስ፣ ኩፋሌ እና ወደ ኢትዮጵያ ቀኖና እየመጣ ነው ዓለሙ ያስብላል። እና መጽሐፍተ ሄኖክ በእርግጥ በዓለም ላይ 3 ናቸው አሉ የሚባሉት። አሁን 3 አይነት የሄኖክ መጽሐፍት አሉ በዓለም ላይ። አሁን እንደ ፊሎሎጂስትነቴ እንደ አጥኝነቴ ነው ማቀርበው። 3ቱንም አንብቤያቸዋለሁ። የግዕዙ ያው ትልቁ መጽሐፈ ሄኖክ ነው፣ በጣም ሰፊ ነገር ያለ ነው። ሁለተኛው ስላቮኒክ ቨርሽን ዘ ሴክሬት ኦፍ ኢኖክ የሚባል ሄኖክ ያየው ምስጢር ይላል። ወደ 10 ሰማያት ያወጣዋል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ዘመናት፣ ሌሎች ምክሮች ነገሮች ያሉበት ነው። ስላቮኒክ ኤዲሽን የሚባል ነው። ስላቮኒክ ውስጥ በኢስተርን ዩሮፕ በአንድ ጥንታዊ ቤተክርስቲያን ውስጥ የተገኘ ነው። ይሄ ዘ ሴክሬት ኦፍ ኢኖክ የሚባል ሁለተኛው መጽሐፍ ነው። ሶስተኛው ግን አይ ቲንክ 5ኛው ክፍለ ዘመን ላይ እንደተዘጋጀ የሚነገርለት ሂብሪ ኢኖክ ይሉታል። የዕብራይስጡ ሄኖክ እንደማለት ነው። ይሄ ደግሞ ከይሁዲ ራባዮች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ ሜታትሮን ይለዋል የሚባል መልአክ ደረጃ ላይ ደርሷል ብሎ የጻፈው እና በተለይ ሕዝቅኤል ኮቦር በምትባል ወንዝ ላይ ያየው ትልቅ የሰረገላ ምስጢር አለ። ከዛ ጋር አካቶ በጣም ሰፊ ነገር የሚዘረዝር ነው። ስለዚህ የኢትዮጵያው ሄኖክ ግን በጣም ጥንታዊው የተባለ ነው። እንደሚታወቀው በቅርብ 1940ዎቹ አካባቢ 48 አካባቢ ይመስለኛል ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ የሆነ አሰሳ በ11 ዋሻዎች ውስጥ ተደርጎ ነበረ። እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል። ግን ፉል ማኑስክሪፕት የኢትዮጵያው ነበረ። እንዳልሽው ጄምስ ብሩስ የስኮቲሽ ተጓዥ ነው። በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል። ይህ ስኮቲሽ ተጓዥ አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝ አቀላጥፎ ይችል የነበረ መልከ መልካም ቁመቱም ረዘም ያለ ነበረ። ኢትዮጵያ እንግዲህ በ18ኛው ክፍለ ዘመን ነው የመጣው። አይ ቲንክ ንጉስ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስዑል ነው አቀባበል ያደረጉለት። በተክለ ሰውነቱ የግዕዝ ዕውቀቱ በጣም ተወዳጅና ተሰሚነትን ችሎታል እና 2 ዓመት ኢትዮጵያ ቆይቷል። 2 ዓመት ሲቆይ
ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጻሕፍትን ጠብቃ ያዘች ሀገር ናት። ግዕዝ በጣም ጥንታዊ ቋንቋ ነው። ብዙ ሺህ ብራናዎች ያሉበት ሀገር ነው። አሁንም በባህር ማዶም ከኢትዮጵያ ተወስደው ያሉበት አጋጣሚ አለና እነዛን በመገልበጥና ለመድኃኒት የሚያገለግሉ እጽዋትን በመሰብሰብ የሚታወቅ ሰው ነው። መጨረሻ ላይ መጽሐፈ ሄኖክን ሲያገኝ በጣም ነው ሰው የተደነቀው። ምክንያቱም ዓለም ላይ የለም። በጣም እኮ የሚገርም እኮ ነው። ፕላኔት እርዝ ላይ መጽሐፉ የለም። በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል፣ ይተረጎማል፣ ይጻፋል። ብዙ ብራናዎች አሉ። 3 ኮፒ ይዞ ሄደ እና ለፈረንሳዩ ንጉስ ለሉዊ 15ኛ ነው በስጦታ ያበረከተለት። የትልቅ ጉዳይ ስለሆነ በፈረንሳይ ምሁራን እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ራሱ ጋር ቅጁ ተቀመጠ። ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው። ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ ትርጉሙ ቀላል አልነበረም ነው። ብዙ ጥናቶች እንዲጀመሩ አደረገ ማለት ነው። እንደገና አይናቸው ወደዚህ እንዲያማትር ሆነ። በጣም በዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው። ይሄ ደግሞ ዓለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው። እነዚህ ማን ናቸው? ኔፍሊሞች መጽሐፈ ሄኖክ ላይ ወደ 200 ይጠጋሉ። አዛዚኤል ይባላል መሪያቸው። ምን አይነት ስራ ይሰሩ እንደነበር ቅድምም እንደጠየቅሽኝ ተውላጣ ዓለም ዲኤንኤን ማዛባት፣ የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበረ በዛ ጊዜ። ኢቭን መገለጥ የሌለባቸውን ረቂቅ ዕውቀቶችን ለሰው ልጆች እስከ መግለጥ ይታወቃሉና ምድር እንደተበላሸችና በንፍሮሃ እንደጠፉ ታሪኩ ይነገራልና በኔፍሊም ጉዳይ ምርምሩ ከፍ አለ። ምንድናቸው? 3 አይነት ቪው መጣ ማለት ነው። ከዛ በኋላ አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላእክት ናቸው የሚል ነገር መጣ። ምክንያቱም 3000 ክንድ ቁመት ይላቸዋል። ደመናው የሚገፉ እንዴት ነው ሰው ይሄን ሊሆን አይችልም እና ኤንጅልስ ናቸው ያሉ ነበሩ። በጣም ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት። ሁለተኛው ደግሞ ዘሴታይት ቪው የሚባሉ መላእክት የተባሉት ደቂቀ ሴት በቁሙ መላእክት አያገቡም አይጋቡም። ስለዚህ የሴት ልጆች ማለትም አዳም የወለደው የሴት ልጆች በንጽህናቸው መላእክት ተባሉ። ዘሴታይት ቪው የሚባል መጣ። ሁለተኛው ደግሞ ለምሳሌ ክብረ ነገስት፣ መጽሐፈ መቃብያን ከኦሪቱ ውስጥ፣ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ። እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረጉ መላእክት ናቸው። አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ሊፈትናቸው አልብሶ እንደላካቸው እና በጣም ይሄ ለዲኤንኤ ነው ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ። ያገኙትን ይበሉ ነበር ይላል። እርስ በርስ ሲተራረዱ ነበር። መጨረሻ ላይ ሩፋኤል ተልኮ አዛዚኤልን ጨለማ ጉድጓድ ውስጥ እንደቀበረው ወደ 70 የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋም የሚገልጻልና 3 ቪው አለ ማለት ነው። ያ ሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፈ ሄኖክ ነው። ሄኖክን ተከትለው ደግሞ የተተረጎሙ በተለይ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ ኢትዮጵያዊ ግዕዝ መጽሐፍ አለ። ክብረ ነገስትም አለ። እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና አባቶቻችን አንሴስተሮቻችን ይሄን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ ወደሚል እሳቤ መጣ። አልፎ ተርፎ ደግሞ የቅርብ ጸሐፍት ጭምር እንደ ዘካርያስ ይችን የመሳሰሉ ብዙ ነገር መጻፍ ጀመሩ በእነዚህ ጉዳይ በኔፍሊምስ ዙሪያ። አኑናኪ የሚሏቸው አሉ፣ ምን የሚሏቸው በጣም ሰፊ ጉዳይ እየመጣ ዓለም ትኩረቱን ወደዚህ መጽሐፍ አደረገ ማለት ነው። ስቲል አሁን ድረስ ኢትዮጵያው መጽሐፈ ሄኖክ ይመረመራል፣ ይጠናል። ብዙ ሐሳቦች ከውስጡ ሪፍሌክት ይደረጋሉ በተመራማሪዎች በሳይንቲስቶችና እኔ ይሄን ሳስብ ሁሌ ደግሞ ዩቲዩብ ላይ ሪሰርቸሮች የሚያቀርቡበትም የተለያዩ ቦታዎች ውስጥ ስትመለከቺ ዘኢትዮፒክ ሄኖክ ኢትዮጵያዊ ሄኖክ የመጽሐፍ ማለትም ኢትዮጵያዊ ትርጉም ግዕዝ ብለው ኮትስ እና ሳይት ሲያደርጉ ስትሰሚ እንደ ሀገር ወይም በዛ ውስጥ እንዳለ ሰው ከፍተኛ ክብር ይሰማናልና ትልቅ ጉዳይ ነው ይሄ። እንግዲህ ምን ያህል ተጠቅመንበታል አላውቅም።
ግን በተቻለን አቅም ብንጠቀምበት ጥሩ ነው። ኢቭን እኮ ኮንፈረንስ መደረግ አለበት ነው የት ሀገር እንደሆነ ባላቅም ኮንፈረንስ አመታዊ ኮንፈረንስ በሄኖክ መጽሐፍ ላይ ይደረጋል የሚል ሰምቻለሁ። ይሁን አይሁን አላቅም። ግን ምንድነው ሄኖክ የጻፋቸው ስለ ነፋሳት እኮ አንድ ቀን ስለ 12ቱ ነፋሳት ምንድናቸው፣ 4ቱ የምሕረት ነፋሳት፣ 8ቱ የቁጣ ነፋሳት ምንድናቸው ሪሰርች እየቀረበ ኔፍሊሞች ምንድናቸው ሪሰርች እየቀረበ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ አየራት የጻፋቸው፣ ስለ መባርቅ፣ ስለ ነጎድጓድ የጻፋቸው እነዚህ ሁሉ ምንድናቸው የሚለውን ነገር እየመረመረን ብንጠቀምበት ይሁን ትምህርት ካሪኩለማችን ውስጥ ብንጨምረው በጣም ጥሩ ነው። ያው እኔ ግን ያው ከዶክተር ጌትነት ፈለቀ ጋር ያዘጋጀነው አንድሮሜዳ ቁጥር 1 እና ቁጥር 2 የሚል የስነ ፈለክ መጽሐፍ አለ። እዛ ላይ የሄኖክን ትምህርቶች በተወሰነ መልኩ ከኮት እያደረገና ኢትዮጵያዊ ሊቃውንት የተረጎሟቸው ለምሳሌ ሄኖክ ብቻ አልቀረም፣ ሄኖክን ደግሞ የሚያበራሩ መጽሐፍት ጽፈዋል። ለምሳሌ ትርጓሜ ሚጠተ ብርሃናት የሚል አንድ መጽሐፍ አስታውሳለሁ። ሄኖክ በተለይ ስለ ብርሃናት የጻፋቸው ስለ ፀሐይ፣ ስለ ጨረቃ፣ ስለ ነፋሳት የጻፋቸው የሚያብራሩ ናቸውና ሰርተዋል አንሴስተሮቻችን። ያንን ወደ አማርኛ በመተርጎም ማዛሮት የሚለው መጽሐፍ ላይ ደግሞ ስፒሪቹዋል ሚኒንጉንም በማካተት የራሴን ድርሻ ተወጥቻለሁ። ግን እንደ ሀገር እንደ አንድ ትልቅ ጉዳይ በየዓመቱ ብናነሳው ብንወያይበት ስፋ አእምሮ ይኖረናል እንጂ አይ ቲንክ ጥበብ ይኖራል እንጂ ሌላ ምናጣው ነገር የለም የሚል እምነት አለ። ኢትዮጵያው ጀንደረባ እኮ ያነብ ነበርና ፊልጶስ መጥቶ የምታነበውን ታውቀዋለህ ያለው የሚተረጉምልኝ ሳይኖር እንዴት አውቃለሁ ብሎ ተርጉሞለታልና በትርጓሜ አለ። ኢትዮጵያ መተርጉማን ሄኖክን ተርጉመውታል፣ በአንድምታ አለ። ደግሞ ለየት ባለ መልኩ ደግሞ የተረጎሙ ደግሞ ግዕዝ በግዕዝ መጻሕፍት አሉ እና እነዛ ብዙ ነገሮች ይዘዋል በውስጣቸው እና እነዛን ትውልዱ ቢያቃቸው ቢራቀቅባቸው መክራለሁ። ሌላው በግዕዝ ውስጥ የተቀመጡትን ምስጢራት ወደ አማርኛ ማምጣት ለአንባቢያን አይን ማብቃት የዚህ ትውልድ ግዴታው ነው ያምናሉ። በተለይ በግዕዙ ዘርፍ ውስጥ ያለን ሰዎች መጻሕፍት በመተርጎም እንታወቅና ያ በጣም ወሳኝ ነገር ነው። ይህ ብቻ ሳይሆን ከሄኖክ ጋር ተያይዞ ያሉ ብዙ ትምህርቶች አሉ በኢትዮጵያ። አንደኛው የፊደል ትምህርት ነው። ለምሳሌ ሆታ አእምሮ ዘሄኖክ የሚባል ትምህርት አለ። ትልቅ ትምህርት ነው። ሲጀምር ምን ይላል? እግዚአብሔርን ስም ይጠራል መጽሐፉ። ዝንቱ ፊደል ዘአለቦ ለሄኖክ ወከብደ እንግዳሁ ይላል። ሄኖክ ቀና ብሎ ሲመለከት የእግዚአብሔር መልአክ በጸፍጸፈስ በሰማይ ሰሌዳ ላይ ፊደላትን ቀርጾ አሳየው ይላል። ብዙ የግዕዝ መጻሕፍት አሉ በዚህ ላይ ገና እንግዲህ አንሴስተሮቻቸውን ያጻፉትን አክሰስ የማድረጉ ጉዳይ ከትውልዱ በመራቁ ነው። እኔ እዛ ውስጥ በማደጌ ብራና መጻሕፍት ከልጅነት ጀምሮ እንዳደገ ሰው ነው እና በጣም ይገርመኛልና ወሬ ሐዋህወ ሰማይ ረሆ ይላል። የሰማይ ደጅ ተከፍቶ አየ ይላልና ሄኖክ ልቡናውን ያበራለት ዕውቀት ምንድን ነበር የሚል ነው መጽሐፉና የእግዚአብሔርን ስም የተሸከሙ ፊደላት ነበሩ ይላል። አሌፍ ብሎ ይጀምራል ማለት ነው። አሌፍ ምንድነው? ተርጉሙን ይገልጻል። ቤት ባሕረ ጥበብ እግዚአብሔር እያለ ፊደላቱ በሙሉ የተሸከሙትን ኤነርጂና ሄኖክን ወደዛ ደረጃ እንዴት እንዳወጡት የሚገልጹ መጻሕፍት አሉ። ፊደሎቻችን እንደው በዚሁ አጋጣሚ አያይዤ ልንገር። ሄኖክ አየው ስለሚል ሆታ አእምሮ ዘሄኖክ ማለት የሄኖክ የአእምሮ ደጃፍ ማለት ነው። ልቡናን የሚከፍቱ የሚያበሩ የእግዚአብሔርን ስም የተሸከሙ ፊደላትን የማወቅ ኃይል ነው። በቃ ትምህርቱ ወደዛ ደረጃ ከፍ ያለ ነው። እነዚህ ትምህርቶች ትልቁ ኃይላቸው አእምሮን ይከፍታሉ። ሌላ ምን ሴክሬቱ አእምሮን የመክፈት እንትን ነው። ስለዚህ ሰው መሆን ብቻ በቂ ነው። ምክንያቱም እኛ ዲኤንኤያችን ራሱ ቁጥርና ፊደል ነው አይደል? ያ ብዙ ነገር እናውቃለን። በእግዚአብሔር አርአያና አምሳል ተፈጥረናል ነው። እንደውም ዓለሙ ይሄን ነገር ይፈራዋል። ይሄን አይነት ዕውቀት ለምሳሌሽ ለምሳሌ ሰዎች እግዚአብሔር 3 ቦታ ትልልቅ ዕውቀቶች አስቀምጦላቸዋል። ብዙ ጊዜ እናገረዋለሁ የተለያዩ ሚዲያዎች ውስጥ። ለምሳሌ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረሰው የሚባል አባባል አለ። አባባል ሳይሆን ትክክለኛ የሆነ አገላለጽ ነው። እንደ ሴንተር ኦፍ ኢንተለጀንስ እዚህ ላይ ገታችን አካባቢ ሆድቃችን ላይ የተቀመጠ ዕውቀት አለ። ሰፊ ዕውቀት ነው። ልብ ላይ ደግሞ የተቀመጠ እጅግ የከበረ ዕውቀት አለ። 3ኛው ብሬን ነው።
እና ለምሳሌ ባለ 3 ጎማ ተሽከርካሪ መኪና ብንመለከት 2 ጎማዋን ነቅለሽ በአንድ ጎማ ብትሾፍሪያት ትገለባበጫለሽ፣ አንቺም አደጋ ነው የሚደርስብሽ። ሰው ዓለሙ ኩላሊት ውስጥ ያለውን ዕውቀት ልብ ውስጥ ያለውን ዕውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ብሬንን ሲጠቀም ደግሞ የቀኙን ብሬን አክሰስ እንዳያደርግ ራሱን በራሱ ዘግቶታል። ለምሳሌ በቀላሉ ለማስቀመጥ አንቺ ሴት ነሽ፣ በተለይ ልጆች አሉሽ እና ልጆችሽ የሆኑ ነገር ሲሆኑ ውስጥሽ ይሰማሻል። ከራስ ጸጉር ከግል ጥፍር ወረር ያደርጋል። ምን ይላል? ይሄ ማለት እዚህ ውስጥ አካባቢ ገት ውስጥ ያለ ፊሊንግ ነው። ሆዴም ባርባር አለው። ይሄ ማለት ቀድሞ ሚያይ ነው። ምክንያቱም ነፍስ አዋቂ ስለሆነች አትገደብም። የማየት አቅም አላት። ለምሳሌ ጸሎት መጸለይ ካለብኝ ጸልይ የሚል ሐሳብ ሊሆን ይችላል። ቀድመ ደወል ነው። ለዚህ ነው እግዚአብሔር ኩላሊት ያጤሰውን ያውቃል የሚባለው። እሳት ከመንደዱ በፊት ጢስ አለ አይደለ? ጀስት ይሄ ማለት ዋናው እንትን ከመውጣቱ በፊት የምክር ነው። የምክር ሴንተር ነው። እዚህ ውስጥ በጣም ዝርዝር ነገሮች አሉ። ብዙ የሚገቡ ነገሮች አሉ። 12 ነገሮች እዛ ውስጥ አልገባም፣ ምክንያቱም በጣም ሰፊ ጉዳይ ነው። ሁለተኛው ልብ ነው። ልብ ውስጥ በጣም ሰፊ ዕውቀት አለ። ይሄ በጣም ልብ ይስጥ ይባላል አይደል? ሲመረቅ ልብ ይስጥ የልቡንህን ዓይን ያብራልህ ይባላል። በእኛ ትምህርት ልብ ራሱን የቻለ የስሜት ሕዋሳት አሉት። በኢትዮጵያ ዕውቀት ነው የምናገረው፣ ሳይንሱ አልገባው። ለምሳሌ አይነ ልቡና የምንለው ነገር አለ። አይነ ልቡና ማለት ረቂቁን ዓለም ማየት የሚችል የልብ ዓይን ልብ የምታየው። አዎ ይሄ በጣም ትልቅ ጉዳይ ነው። ለምሳሌ ግዙፉን ነገር አይናችን ያያል። አንቺ ነው ያለው፣ እኔን ታየኛለሽ፣ ጠረጴዛው ወንበሩን ነው ያለን፣ መቅረጸ ድምጹን ነው ያለን። የልብ ዓይን ከተከፈተ ደግሞ ረቂቁን ዲሜንሽን ማየት ይችላል። እዝነ ልብ የሚባል አለ። እዝነ ልብ ረቂቅ ድምጽ መስማት የሚችል፣ ወገበ ልብ የሚባል አለ። መትከፈ ልብ የልብ ጫንቃ እንደማለት የሚባል አለ። እግረ ልብ የሚባል አለ። አንፈ ልብ፣ በጣም ብዙ የስሜት ሕዋሳት አሉት። ሳይንሱ አሁን ነው ሪሰንትሊ እየደረሰ 40 ሺህ ዩኒክ ሴሎች ተገኙ፣ ራሳቸውን ችለው ያስባሉ፣ በ0.1 ሄርትዝ ከብሬን ጋር ይገናኛሉ እያለ ወደዚህ እየመጣ ነው። ገትና ብሬን በአክሲስ ይገናኛሉ ያለ አሁን እየመጣ ነው እንጂ ጥንት አንሴስተሮቻችን የነበራቸው ዕውቀት ነበረ። ግን አሁን ወደ ፊደሉ ስንመጣ ለምሳሌ ብሬናችን ያው በጣም ብዙ ቢሊየንስ ኒውሮንስ ነው ያሉት። በጣም ገራሚ ነገር ነው የናላ ጉዳይ። ግን 2 ክፍል አለው ነው ትልቁ ጉዳይ። ቀኝ ክፍልና ግራ ክፍል አለው ብሬናችን። ቀኙ ክፍል ትንሽ መንፈሳዊ ነው። ተመስጦ ይወዳል፣ ጥበብ ይወዳል፣ ኢንቲዩሽን ይወዳል። ቋንቋ አይወድም፣ ሎጂክ አይወድም፣ ማቴማቲክስ አይወድም። በቃ ትልቅ ሞር ወደ ሰማያዊ ዓለም የመሳብ አቅም አለ። ይሄ ደግሞ ቁስ ነው፣ ማቴሪያል ነው። መብላቱ፣ መጠጣቱ፣ የምታየው የምትዳስሽው ምናምን ነገር ላይ ተኩራል። ቋንቋ ላይ ይወዳል፣ ሂሳብ ላይ ይወዳል። ግን ሁለቱም የሚያገናኝ ድልድይ አምላክ ሰርቶላቸዋል። ሰዎች ሁለቱን አቀናጅተው እንዲኖሩ ነው የእግዚአብሔር ፈቃድ። እኛ በፊደሉ ቀመር ትምህርት ፊደል ቀን እንሁን ይባላል። ቀ መቶኛ ነው። ቀ ማለት ክብ 2 ክቦችና መስመር አይደለም። 2 የአእምሮ ዓይኖች ናቸው ነው የምንለው እኛ። ሰፊ ትምህርት ነው እሱ። በጣም ትንሹ የአእምሮ ዓይኖች ናቸው። የአእምሮ ዓይኖች ፊደል ቀ ወደ ላይ እና ወደ ታች ማለት ነው። አንዱ ወደ ላይ አንዱ ወደ ታች ይሄዳልና ከፍ ያለውን ልዕልናና የትህትናው ዕውቀትን ገንዘብ እንድናደርግ ማዋሃድ ነው። 100 ደረጃ አለው። ጥበብና ዕውቀት ሁለቱንም ማዋሃድ ማስማማት ነው። ዓለሙ ትኩረት የሰጠው ግን ወደ ግራ ብሬን ነው፣ ቀኙን ብሬን አይደለም። ለምሳሌ ከአጸደ ሕፃናት ጀምረሽ እስከ ዩኒቨርሲቲ በነበረሽ ቆይታ ወይም በነበረን ቆይታ አንድም ቦታ መንፈሳዊ ትምህርት የለው። ስፒሪቹዋሊቲ መንፈሳዊ ነገር የለውም። እንደውም ዝንጀሮ ምናምን በቃ አይ ቲንክ ግራችን ብቻ ላይ ነው ስራ የተሰራው። ቀኙ በፍጹም እንድናንቀሳቀሰው አልተፈለገም። ምክንያቱም አንድም ቦታ ስለ እግዚአብሔር የለም፣ ስለ መንፈሳዊ ነገር የለም። ግራ ነውና መጨረሻ ላይም ግራጁዌት ስናደርግ መነሳንሱን ታስሉን ከቀኝ ወደ ግራ ነው የምናዞረው ነው። ጀስት ግራ ብሬናችን ነው ኦልሬዲ ሎክድ ሆኗል፣ ተቆልፏል ነው ቀኙ። ለምሳሌ ይሄ ኢንላይትመንት ዘመን ላይ ሲባል ብዙ ነገሮች ተሰርተዋል። ለምሳሌ ሰርክል የራሱ ትርጉም አለው፣ 3 ማዕዘን የራሱ ትርጉም አለው፣ ስኩዌር የራሱ ትርጉም አለው። እያንዳንዱ ላይን መስመር ትርጉም አለው። ለምሳሌ የምናደርገው ቆብ ራሱ 4 ማዕዘን ነው እንደምታውቂው
ግራጁዌሽን የትምህርት የእውቀት አራት ማዕዘን ነው፣ ሰርክል አይደለም። አራት ማዕዘን ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ነው። ማተር ነው፣ ቁስ ነው። ስፒሪት የለውም። አምስተኛው ዲሜንሽን የለውም። ሶ የተማርሽው ለቁስ ነው፣ የምትኖሪው ለቁስ ነው፣ የምትሞቺውም ለቁስ ነው። ስፒሪቹዋሉን ዓለም አክሰስ ማድረግ አትችይም። ለምሳሌ ቅዱሳት ስዕላትን ስትመለከሽ በመንፈሳዊ ዓለም አክሊል የተቀዳጁትን ስታይ እዚህ ላይ የሚደረገው እንደ ሰርክል ነው አደራቸው ላይ የሚደረገው ሰርክል ማለት 360 ዲግሪ ማየት ነው። ለምሳሌ መረቡን በስተቀኝ በኩል ጣሉ እንደሚል ነው። እና ሰዎች የግራ ብሬናቸው ብቻ ነው አክሰስ እያደረጉ መጨረሻ ላይ ሊሰሩ የሚችሉት ኒውክሌር፣ ድሮን፣ ሰው ማጥፊያ ነው። በጣም ስግብግብነት እንትን ያጠቃዋል። በቃ ኢጎሽ ከፍ ይላል። ቀኙ ደግሞ በጣም መንፈሳዊ ነው። ሰው ሁለቱን ማጣጣም ነበረበት። ይሄ ትምህርት በቀላሉ ሊያደርግ የሚችለው ቀኝ አእምሮ ክፍልን መክፈት ነው። በምንድን ነው የሚከፈተው? ትምህርቱ ይከፍተዋል። ምክንያቱም እያንዳንዱ ፊደል የራሱ ንዝረት አለው። አስል ንዝረት ነው፣ በስል ንዝረት ነው፣ ቁጥሮች ንዝረት አላቸው፣ የራሳቸው ፍሪኩዌንሲ ያላቸው። እነዚህን ኤነርጂዎች ካወቅሽ አንኳኩ ይከፈትላቸዋል ነው። ደግሞ እያንዳንዱ ፊደል የተሸከመውን ኃይል አለ። ኢቭን በሰውነታችን ላይ ተሹመዋል እነዛ ፊደላት። በዚህ ትምህርት ነው። በጣም ሰፊ ነገር ነው የጠየቅሽኝ ያለው። ቅርጸ ፊደሉ የራሱ የሆነ ሃይ ኤነርጂ አለው። ምክንያቱም እያንዳንዱ ኮድ ነው። በዚህ ትምህርት ነው የምነግርሽ። ድምፁ ራሱን የቻለ ነው። ጂኦሜትሪው፣ ክቡ፣ መስመሩ፣ ምኑ ኤነርጂ ናቸው። ለምሳሌ በቀላሉ ለማስረዳት አብራም የሚባል ሰው ነበረ። አብራም በኋላ ስሙ አብርሃም ሆኗል። አብራም የሚባል ነው። ሌላ ነው፣ በሌላ ነው፣ ሌላ ነው፣ ሜም ሌላ ነው። ኮድ ነው። በኋላ እግዚአብሔር ስሙን ይለውጥለታል። ከዚህ በኋላ ስም አብራም ሳይሆን አብር ብሎ ሀ የምትል ፊደል ይሰጠዋል ነው። ሀ በእኛ የስትንፋስ ኃይል ነው የምንለው። የስትንፋስ ኃይል ነው። ለምሳሌ 7 ኃይሎች አሉ እነዛን የሚያንቀሳቅሱ የተሾሙ ፊደል። ለምሳሌ የቃል ኃይል በፊደል ፈ ነው የምንወክለው። ከነፍስ የሚወለድ ፈ ማለት ራሱ ቅርጹ አፍ ናት። የአፍ ቅርጽ አላት። የልብ ኮድ ለ ነው። ልብ ራሱ ኮድ አለው። 32 ነው መክፈቻው። ቀ ደግሞ የሁለት አይኖች ወይም የአእምሮ አይኖችን የሚወክል ነው። ረ ራስ ነው። ለምሳሌ እኔ ሮዳስ ነኝ፣ ረ ነኝ አይደለ? ረ ማለት ይሄ ማለት ነው በቀላሉ። አገጬ ላይ አድርጌ እንደዚህ ሳደርገው ፒኒየል ግላንዴ ላይ ያርፋል ማለት ነው። እኔ ይሄንን ያው በተቻለኛ አቅም በ888 መጽሐፍና 37 አልፋ 73 ይሄ በሚታየበት እዚህ ትልቁ መጽሐፍ ላይ በ737 ገጽ ጽፌዋለሁና 6 ወር ባጭሩ ይሄንን ተማሪዎች ይማራሉ። ከ6 ወር በኋላ ግን ሰፊ ጉዳይ ነው። እዚህ ላይ ሲደረስ ምን የሚል አባባል አለ? አዋቂ ስትሆን ተፈጥሮን ትሰማለህ። ስለዚህ ተማሪዎች ተፈጥሮን እንዲሰሙ ያደርጋቸዋል። ውሃን፣ ንፋስንም ማዳመጥ፣ ተፈጥሮን መስማት፣ ኮሙኒኬትም ታደርጋለህ። ግን እኔ ደግሞ መጨረሻ ላይ እዚህ መጽሐፍ ላይ ጻፍኳት አንድ አባባል አለች። መጨረሻ ላይ ነው የራሴ አባባል ናት። ጠቢብ ስትሆን ግን ተፈጥሮ ደግሞ አንተን ታደምጣለች ነው። በጣም ልዩነት አለው። በጣም ዲፕ ነው። ይሄን ደረጃ እንድትሸጋገር ያደርግሻል ወደሚለው ሳቢ